ሰላም ሰላም ውድ የዚህ ቻናል ተከታዮች እንኳን ደህና መጣችሁ። ዛሬ ደስ በሚል ርዕስ ነው የመጣሁት። ብዙዎቻችሁ የአካውንቲንግ ተማሪዎች በተለይ ደግሞ ጀማሪዎች ለፈተና አቀራረብ ላይ ግራ ይገባቸዋል። እንዴት ነው ለፈተና የሚዘጋጀው? ጥሩ ውጤት ለማምጣት ምን ላድርግ ብላችሁ የምትጨነቁ ብዙ ናችሁ። ዛሬ በቀላሉ ጥሩ ውጤት እንድታመጡ የሚረዷችሁን ወሳኝ ምክሮች ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከፈተና በፊት ማድረግ ያለብን ነገሮች፣ ክፍል ውስጥ በትኩረት መከታተልና ማስታወሻ መያዝ። ባይ ክሎዝ አቴንሽን ኢን ዘ ክላስ። አብዛኛውን ሰው የሚሳሳተው ክፍል ውስጥ በትኩረት አለመከታተል ነው። አስተማሪው የሚያብራራውን ነጥብ በጥሞና ያዳምጡ። ማስታወሻ መያዝ በጣም አስፈላጊ ነገር ነው። በተለይ ዋና ዋና ነጥቦችንና ቀመሮችን በደንብ ይጻፉ። የራሳችሁን አባባል ተጠቅማችሁ ማስታወስ። ማስታወሻ ስትይዙ በኋላ ስታነቡት በቀላሉ ይገባቸዋል። ለምሳሌ ስለ ዴቢትና ክሬዲት ህጎች ስትማሩ አሴት ፕላስ ዴቢት ማይነስ ክሬዲት የሆነ ሳይን እያላችሁ በራሳችሁ መንገድ ማስታወሻ ያዙ። ያለፉ ትምህርቶችን በየጊዜው መከለስ። ሬጉላሪ ሪቪው ፓስት ሌሰን ሪቪዥን። የአካውንቲንግ ትምህርት አንዱ ከአንዱ ጋር የተያያዘ ነው። ያው እንደሚታወቀው ዛሬ የተማራችሁትን ለነገ ትምህርት መሰረት ይሆናል። ስለዚህ በሳምንት 1 ወይም 2 ጊዜ ያለፉትን ትምህርቶች ለመከለስ ጊዜ መድቡ። ይህ ትምህርቱ እንዲረዳችሁና ለመጪው ፈተና እንድትዘጋጁ ይረዳችኋል። የቤት ስራዎችን በሰዓቱ መስራት። ኮምፕሌት ሆምወርክ አት ኦን ታይም። የቤት ስራዎችን የእውቀታችሁን ደረጃ ለመፈተሽ እና ክፍተቶቻችሁን ለመለየት ወሳኝ ናቸው። የቤት ስራዎችን በቁም ነገር ያዟቸው። መልስ ማጣራት ካልቻላችሁ ደግሞ አስተማሪዎቻችሁን ወይም ጓደኞቻችሁን ወይም ደግሞ ከኛ ይሻላል ብላችሁ የምትገምቱትን ሰው ጠይቁ። ይህ በፈተና ወቅት ሊከሰቱ ከሚችሉ ስህተቶች ያድኗችኋል። ክፍል 2 ፈተና ሲቃረብ ማድረግ ያለብን ዝግጅቶች። አንደኛ፣ የጥናት እቅድ ማውጣት ስተዲ ፕላን። የጥናት እቅድ ማውጣት በጣም አስፈላጊ ነው። የትኞቹ ርዕሶች መቼ እንደምታጠኑ ግልጽ የሆነ መርሃ ግብር ይኖራችሁ። አካውንቲንግ እንደ ጆርናል ኢንትሪ፣ ሌጀር፣ ትሪያል ባላንስ፣ ፋይናንሻል ስቴትመንት ላሉት ዋና ዋና ክፍሎች በቂ ጊዜ መድቡ። ምሳሌ ዛሬ ከ2 ሰዓት እስከ 4 ሰዓት አጀስቲንግ ኢንትሪ አጠናለሁ፣ ከዚያም ልምምድ እሰራለሁ ብላችሁ እቅድ አውጡ። ሁለተኛ፣ ያለፉት ፈተናዎችን መስራት። ፓስት ፔፐርስ ወርክ ስሩ ፓስት ኤግዛም። ያለፉ ፈተናዎች መስራት የጥያቄዎችን አይነት ለመረዳት እና የጊዜ አጠቃቀምን ለመለማመድ ትልቅ እገዛ ያደርጋል።